በተለይ ከ15 ዓመት እስከ 25 ዓመት ያሉትን ወጣቶች ብትመለከቷቸው ሳይኖሩት ነው ኑሮውን የጨረሱት። ወጣቶች በደንብ ስሙኝ። እኔ ቤተሰቦቼ የማይረዱኝም እኔ ግል የማይረዳኝም ይልና ሞትን አማራጭ ያደርገዋል። ሳይኖረው 30 ዓመት እንኳን ሳይሞላ ሞትን እንደ መፍትሄ የሚቆጥር ትውልድ ነው እያፈራን ያለ ነው። ቤተሰብ አልተረዳኝም በሚል ምክንያት ጓደኞቼ አይረዱኝም፣ የልቤን የሚያውቅልኝ የለም፣ የውስጤን የሚያውቅልኝ የለም ብለው ወጣቶች ተስፋ ቆርጠው የሚያየኝ የለም፣ የሚመለከተኝ የለም፣ ስለኔ የሚገደው የለም፣ የሚወደኝ የለም፣ የሚንከባከበኝ የለም ብለው ራሳቸውን ገለልተኛ አድርገው ተስፋ ቆርጠው ራሳቸውን የሚያጠፉ ብዙ ለወጣትነት እንኳን ያልበቁ ሕፃናት ናቸው። በዚህ ዕድሜ ክልል ውስጥ ያሉትን ወጣቶች እንመልከታቸው። ይኸውላችሁ ቤተሰብ ቢመለከት እግዚአብሔር ካልተመለከተ ዋጋ የለውም። ከጓደኛ በላይ እግዚአብሔር አለ። ከዘመድ በላይ እግዚአብሔር አለ። ከቤተሰብ በላይ እግዚአብሔር አለ። ወጣቶች ራሳችሁ ላይ ከመወሰናችሁ በፊት ኑና እግዚአብሔርን ተመልከተኝ በሉ። እናንተ እግዚአብሔርን ረስታችሁ እንዴት እግዚአብሔር ረሳኝ ማለት ትችላላችሁ? አስታውሱት። እናንተ በመጀመሪያ እግዚአብሔርን ተመልከቱት። እግዚአብሔርን ኑ ወደ ተቀደሰው ተራራ ወደ ቤተ ክርስቲያን ኑና ንገሩት ለእግዚአብሔር። የልባችሁን መሻት የውስጣችሁን ፍላጎት ለእግዚአብሔር ስትነግሩት እግዚአብሔር ያን ጊዜ መፍትሄውን ያስተካክላል፣ ያውቅበታል። እግዚአብሔር እንዳትሳሳቱ። ራስን ማጥፋት መቼም መፍትሄ አይሆንም። የሚመለከተኝ የለም የሚለው ከንቱ ምክንያት ነው። ከቤተሰብ በላይ ተመልካች አለን፣ የላያችንን ሳይሆን ልባችንን የሚመለከት። ከዘመድ በላይ ተመልካች አለን፣ የለበስነውን ሳይሆን ውስጣችንን የሚመለከት። ከጓደኛ በላይ ተመልካች አለን፣ የነገርነውን ሳይሆን ያሰብነውን የሚያውቅ። ስለዚህ እንምጣ ወደ እግዚአብሔር፣ እንንገረው ለእግዚአብሔር፣ እንማከር ከእግዚአብሔር ጋር፣ መንፈሳዊ ሕይወትን እንለማመድ። ያን ጊዜ እግዚአብሔር እንደዚህ ይላል፣ የልጄን መከራ ተመልክቻለሁ፣ ደግሞ ከዚህ መከራ አወጣዋለሁ ይላል። እግዚአብሔር ከተናገረ ማንም አይከለክለውም። ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔርን። ማንም አይከለክለውም እግዚአብሔርን። ቤተሰብ ማድረግ ፈልጎ ገንዘብ ሊከለክለው ይችላል፣ ገንዘብ ሊያጥረው ይችላል። ጓደኛ ማገዝ ፈልጎ አቅም ሊያጥረው ይችላል። ዘመድ ማገዝ ፈልጎ ብዙ ነገር ሊጎድለው ይችላል። ምንም የማይጎድለው ስንቀርበው የቀረበን። ይኸውላችሁ ከምንም በላይ እኛ ብቻ በትህትና እንቅረበው፣ እኛ በእምነት እንቅረበው፣ እኛ ወደ እርሱ እንምጣ። ያን ጊዜ እርሱ ወደ እኛ መጥቶ በልባችን ላይ መኖሪያውን ያደርጋል፣ በልባችን ይመላለሳል። ያን ጊዜ ውስጣችን ሆኖ ይመራናል። በዚያን ሰዓት ላይ ማናችንም ካለንበት ከየትኛውም መከራ እግዚአብሔር ያወጣናል። እግዚአብሔር ኢዮብን ታስታውሳላችሁ። በዚያ መከራ ውስጥ ሆኖ ምንም አልነበረውም ኢዮብ። ያለው ንብረት በሙሉ አልቆ እንደገና ከእግር ጠፍሩ እስከ ራስ ፀጉሩ ድረስ በቁስል ተመታ። የገዛ ቁስሉን እንኳን የሚያክበት ጥፍሮቹ ተነቃቅሎ ገል ሰብሮ በገል ቁስሉን እያከከ ሳለ ሚስቱ እንደዚህ አለችው፣ እግዚአብሔር የምትለው ርገብና ሙት፣ ለምን ትሰቃያለህ አለችው። ልጆችህን በአንድ ቀን ያጣኸው፣ ንብረትህን በአንድ ቀን ያጣኸው፣ ምንም የለህም። ገና ላይ የነበረው ሰው በሺዎች የሚቆጠሩ በጎችና ከብቶች የነበሩት፣ የእህል መጋዘን የነበረው፣ 10 ልጆች የነበረው፣ ከምስራቅ ሀገራት መካከል ከሁሉ በላይ ባለጸጋ የነበረው ሰው ሁሉን አጥቶ፣ ከሁሉ በላይ ጤናውን አጥቶ፣ ጠፍሮቹ ተነቃቅሎ በገል እያከከ ሚስቱ እንደዚህ አለችው፣ ከሚስት በላይ የምትቀርብ የለችምና። ሚስቱ እንደዚህ አለችው፣ ቅርብ የሆነችው ሚስቱ እንኳን እስከ መቼ ነው የምትሰቃየው? እግዚአብሔር የምትለውን ርገምና ሙት አለችው። እንደዚህ አይነት ወዳጆች አሉ ዛሬ። እስከ መቼ ነው የምትሰቃየው አንተ? እስከ መቼ ነው እንደዚህ የምትሆነው? ሃይማኖት ቀይር እንጂ እስከ መቼ ባህሪያት ትሆናለህ? እንዴት እንደሚያባብሉ እኮ። እስከ መቼ አንተ እዛ ቤት ውስጥ እስከ መቼ ነው የምትሰቃየው? እስከ መቼ ነው እንደዚህ የምትሆነው? እገሌ የሚባል ነብይ ጋር ብትሄድ እኮ ትድናለህ። እገሌ የሚባል አዋቂ ጋር ብትሄድ እኮ ትድናለህ። እንደዚህ የሚባል ቦታ ኮት ብትሄድ እንደዚህ ይሳካልሃል የሚሉ አታላዮች አሉ። ኢዮብ እንደዚህ አለ ለሚስቱ፣ አንቺ ከሰነፎቹ ሴቶች እንደ አንዷ ተናገርሽ። ስጋዬን በጥርሴ ይዛለሁ፣ አምላኬን በትዕግስት እጠብቃለሁ አለ። ማንን እጠብቃለሁ? ተናገሩ። ማንን እጠብቃለሁ? ጠብቁት እግዚአብሔርን።
መከራችሁን ይመለከታል፣ ጠብቁት እግዚአብሔርን። ፈተናችሁን ይመለከታል፣ ጠብቁት እግዚአብሔርን። ችግራችሁን ይመለከታል። መመልከት ብቻ አይደለም፣ አወጣችኋለሁ ይላል እግዚአብሔር፣ አድናችኋለሁ ይላል እግዚአብሔር። ችግሩኛ ትዕግስት የለንም፣ አንታገስም። ትዕግስት በማጣታችን ነው ብዙ ጊዜ የምንቅበዘበዘው። መቆየት አንችልም፣ መጠበቅ አንችልም፣ መታገስ አንችልም። ኢዮብ እንደዚህ አለ፣ ሥጋዬን አለ በጥርሴ ይዛለሁ። በገል ነው እያከከ የነበረው ከእግር ጠፍሩ እስከ ራስ ፀጉሩ ድረስ በቁስል የተመታው። ነገር ግን እንደዚህ አለ፣ በጥርሴ ይዛለሁ። የመጨረሻ የጭካኔና የትዕግስት ጥግ ነው ኢዮብ የተናገረው። እጠብቀዋለሁ አለ። ከዚያ ኢዮብ ምዕራፍ 42 ቁጥር 2 ላይ ስትመለከቱ እግዚአብሔር ለኢዮብ ያለውን በሙሉ እጥፍ አድርጎ ሲመልስለት ኢዮብ እንደዚህ አለ፣ ሁሉን ታደርግ ዘንድ ቻይ እንደሆንክ አለ። እስኪ ሁሉን ታደርግ ዘንድ በሉ፣ ዝም አትበሉ፣ ተናገሩ። ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህም ይከለከል ዘንድ ከቶ እንደማይቻል አሁን አወቅሁ። ክብርና ምስጋና ለገናናው አምላካችን ይሁን። አመስግኑት እግዚአብሔርን። ሁሉን ቻይ ነው። ሁሉን ቻይ እንደሆንክ ሐሳብህም ይከለከል ዘንድ አንተ ያሰብከውን ማንም አይከለክልም። እንዳትሳሳቱ ወጣቶች፣ እግዚአብሔር ያሰበላችሁን ማንም አይከለክላችሁም። ግን እንደ ኢዮብ በትዕግስት ጠብቁት። የሕዝቤን መከራ ተመልክቻለሁ አለ። ረኪነ ኡመተኮ አርጌራ ገብሩማ ኡመተኮ ኢላሌራ ከናፍ